እንግዲህ በዚህ በሐመር አካባቢ በከብት ዝላይ ጊዜ የተለያዩ ባህላዊ መጠጦች ይዘጋጃሉ። ይሄ ግን አሁን ያው በዚህ ባዙት የምትመለከቱት ቦርዳ ይባላል። በተለያዩ በቤተሰብ አማካኝነት ተጠምቀው የተዘጋጁ ናቸው። ይሄንን እንግዲህ ለታዳሚዎች ሁሉም ለዘመድ አዝማድ እየተሰጠ እየተጠጣ እየተጨፈረ ይቆያል ማለት ነው። በዚህ አጋጣሚ በጣም ደስ የሚል ስርዓት ነው የሚታዩት። ግማሹ ይተኛል እዛው በደከመበት፣ ግማሹ ይጠጣል፣ ግማሹ ይበላል፣ ግማሹ ውሃ ያስጨምራል። በጣም ደስ የሚል ነገር ነው የምናሳልፈውና ለምሳሌ አንዲት የምታምር የሐመር እናት ላሳያችሁና እቺ ህፃን ልጅ ያቀፈች የሐመር አንድ የምታምር ሴት ናት። ነጋዮ ታየው ወይዘሮ እናደርስ አና ምን ወይዘሮ አንተ ያው አራሳ ማቆም ውጫ በዚህ መልኩ እንደዚህ የተዝናኑ ፈታ ብለው ነው ይህንን ስርዓት የሚያሳልፉት። በጣም የተለያየ ድራማቲካል የሆኑ ነገሮችን ነው የምናየው። በጣም ደስ ይላል። ግማሹ ይሰራል፣ ስራ ይሰራል፣ ግማሹ አሁን እቺ አንዲት እናት ናት። በጣም እድሜ ጠገብ እናት ናቸው። እዚህ ደግሞ አንዷ ስራ የሰራች ነው። አይዚ ቀፋ ይባላል። አይዚ ቀፋ ይባላል። እዚህ አንድ አባት እንደገና እየጠጡ ነው። በጣም ፈታ ነው። በቃ እዚህ አካባቢ እንግዲህ ወንዶች ሴቶች በቃ እየበሉ እየጠጡ ክብ ሰርተው ዛሬ የሚበላበት የሚጠጣበት ቀን ነው። ፈታ በሉ አቶ ቦዶ ምናምን ከዛ አቶ ሻዳ ምን አልከኝ? ግማሹ ጆሮውን ይኮረኩራል። ያው እንግዲህ በጣም ምገርም ነው የምታዩት ነገር። ግማሹ መሳሪያ ይዟል። እንደገና እዚህ ይጠጣል፣ ቦርደውን ይጀልጣል። ይሄ ደግሞ በጣም የሚገርም ነው። አቶ ገለ ይባላል። በጣም እዚህ ወፍጮ ምናምን ያለው ባላፍት ነው። እያለ ከፍቴ ሁላችሁም አላቸው። በጣም ጥሩ ጊዜ ነው። የሚገርመው ነገር ዛሬ የምታልፈውና አንተ በጣም አምሮብያልና በቃ ይሄ ሲለውን ለኔ ተሰጣለኝ። በጣም አቶ ያሪ ደዛገ በቃ ሰላም ሰላም ነው። ይሄ በጣም የሚገርም ጊዜ ነው የምናሳልፈው። ይርጓ መታ ይትኮ ፋዘር እንደ ያታባቱ ባላ ደህና ነህ? ያታባቱ አምባሳ ጅግና አርብሬ አትይጂ ቃይስተይ ባራንቲና እንደ ቃይስነ አራራ ቃይስነ እግሮ እድ ጋሪካ እንዴት የታባቱ በቃ እኛ ነው ዘመድ ነው አዝመር ነው። አሁን ምገርም አዲስ ስታይል ያመጡት የሐመር ወጣት ነው። ግን የፀጉሩ ስታይሉን ሲታዩት ምንድነው ከተማ ልጅ ነው መስለው እንዴ ነው ሲታዩት። ደስ የሚል ጊዜ ነው የምናሳልፈው። ግማሹ ፀጉሩን ይፈታል ምናምን። በጣም ሰላማችሁ